ዛሬ ሰርግ ነው። ሰርግ እየበላን ነው። እናንተም ተጋበዙልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ቆያችሁ? ከኛ ጋር አልሐምዱሊላህ። የእናንተም ሰላማችሁ ዝት ይበል። ዛሬ ሰርግ ልንበላ ነው። አብራችሁን ቆዩ። ቪዲዮውን ላይክ ሼር እያደረጋችሁ ጀምሩት። እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ አድርጉ ላችኋለሁ። ሰርግ ልንበላ ነው ዛሬ። እስኪ ተውስታችሁን ለቀስቅሰው። እንደምታዩት እዚህ ጋር ወጡ ማሻአላህ ቆንጆ ሆኖ ተሰርቷል። ድስቱ ማሻአላህ በጣም ትልቅ ነው። በቃ በዚያ እንደ ሰርታችሁ ግልግል ነው። እዛ ጋር ደግሞ የፍየል አለ፣ ከብት ለማይበሉት ነው። እዚህ ጋር ደግሞ ቡና በሁለት ቦታ ነው ተጣደው። አንደኛው በስኳር አንደኛው ደግሞ ብዱን ስኳር ወይም ያለ ስኳር ማለት ነው ወይ አረበኛ። እና እዚህ ጋር ወገሬው ነው። ጣዶቹ ተደርድረዋል። ተውስታችሁን ለቀስቅሰው። ወገሬ አልናፈቃችሁም? በእርግጠኝነት ይናፍቃችኋል ወገሬ ዲያስ ምናምን። ኢንሻአላህ እናንተም ለሀገራችሁ በሰላም በቅታችሁ ወገሬውንም ወሎንም ዲያሱንም ለማየት ያብቃችሁና ያው እየጨረሱ ነበር የደረስኩት። ጣዷቸውን በረድ እያደረጉ እየጋገሩ ነው። እዚህ ጋር ሰርገኛ እየወጣ ነው። እኔ ከቤቱ ጀርባ ሁኛ አላየኋቸውም ነበረ ሲወጡና በቃ በርቀት ነው እንደምታዩት ሰርገኞቹ አላየኋቸውም ነበር ሲወጡ። አመለጡኝ እላችኋለሁ። ዛሬ በቃ የገጠር ሰርግ በደንብ አሳያችኋለሁ ብዬ አስቤ ነበረ። ሰርገኞቹ አመለጡኝ። ብቻ ደስ የሚል ሰርግ ነው። ዝንጥንጥንጥ ያለ ሰርግ ነበረ። ማሻአላህ ድግሱ ዋው ነው እላችኋለሁ። ሰርገኞቹ እንግዲህ እንደነገርኳቸው አምልጠውኛል። በደንብ አይታዩም፣ በርቀት ናቸው እንደምታዩት ርቀዋል እላችኋለሁ። የዛሬው ቪዲዮ ይህ ነው። በቀጣይ አሪፍ ቪዲዮ እስከመጣላችሁ ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።